ሰላም እንዴት ናችሁ? ውድ የነጋቲው ቤተሰቦች እንኳን ተመልሳችሁ ወደዚህ ቻናል በሰላም መጣችሁ። ዛሬም እንደተለመደው አፋን ኦሮሞን በአማርኛ ይዤላችሁ ቀርቤያለሁ። አፋን ኦሮሞን በቀላሉ ልክ እንደ አፍ መፍቻ ቋንቋችሁ እንድትማሩ የሚያስችላችሁ ቻናል ነው ማለት ነው። ስለዚህ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳረሱ፣ እንዲሁም የደውል ምልክቱን በመጫን ኦል የሚለው ላይ በማድረግ ሁሌ የሚለቃቸው ቪዲዮዎች ኖቲፊኬሽን ይደርሳችኋል ማለት ነው። ስለዚህ ሰብስክራይብ አድርጉ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዳረሱ። ዛሬም እንደተለመደው መጀመሪያ ምንድነው የምንማረው 15 በጣም ጠቃሚ የአፋን ኦሮሞ ቃላት። መጀመሪያ አፋን ኦሮሞም ሆነ ማንኛውንም ላንጉጅ ወይንም ቋንቋ ስንማር መጀመሪያ ቮካብለሪያችንን ማሳደግ አለብን። ቮካብለሪ ወሳኝ ነው ወይንም ቃላቶች ወሳኝ ናቸው ማለት ነው። ጀቾኒ ባኢ በርባችሱ አፋን ኬኛ ጉዲሰቹ ፈቹ ይወንዳ። ስለዚህ አንደኛ ምን ይላል? ሃራ አዲስ ማለት ነው። ዋንተ ሃራ ቢል ለምሳሌ አንድ ሰው አዲስ ነገር አለ ማለት ነው። ሃራ አዲስ ሃራ በምሳሌ ስናይ ሞር ይገባናል ማለት ነው። ኢሼን ኡፈተ ሃራ ቢተት እሷ አዲስ ልብስ ገዛች እንላለን። ሁለተኛው ጀልቀበ መጀመሪያ። ጀልቀበ ማለት መጀመሪያ ማለት ነው። ጀልቀበ መጀመሪያ። ኩኒ ሆጂኮ ጀልቀባቲ ይህ የመጀመሪያ ስራዬ ነው። የሚቀጥለው ሶስተኛው ዱማ ማለት መጨረሻ ማለት ነው። ዱማ መጨረሻ። ኩኒ ኢሰ ዱማ ኮቲ ምሳሌው ዱማ ማለት መጨረሻ ነው። ዱማ እስቲ በሉ። ብዙ ጊዜ ዳ የሚል ቃል የአማርኛ ተናጋሪዎችን በጣም ያስቸግራል። ዱማ እንደምትሉ ተስፋ አደርጋለሁ። ግን ዱማ በሉ። ዱማ ለማለት ሞክሩ ማለት ነው። ያው በጊዜ ሂደት ምን ይላል ማለት ነው። ምሳሌው ዱማ ኩኒ ኢሰዱማ ኮቲ ይህ የመጨረሻዬ ነው። ኩኒ ኢሰዱማ ኮቲ ይህ የመጨረሻዬ ነው እንላለን። አራተኛው ዴራ ረጅም ወይንም ረጅም። ዴራ ረጅም ወይንም ረጅም እንላለን። ከራን ኩን ዴራር ይህ መንገድ ረጅም ነው እንላለን። አምስተኛው ጉዳ ትልቅ ነገር ምን እንላለን ማለት ነው? ጉዳ እንላለን። ጉዳ ማለት ትልቅ። ነመ ጉዳ ከበጂ አሁን ብዙ ጊዜ ምን ይባላል? ትልቅ ሰው አክብር ይባላል አይደል? ነመ ጉዳ ከበጂ ትልቅ ሰው አክብር። ነመ ጉዳ ከበጂ ትልቅ ሰው አክብር። ስድስተኛ ጢቃ ማለት ደግሞ ትንሽ። ጢቃ ጢናም ሊሆን ይችላል። አንዳንዴ ጢቃም ይባላል። ጢቃ ትንሽ። አኒ ኮንኮላታ ጢቃ ቀባ እኔ ትንሽ ተሽከርካሪ አለችኝ እንላለን። ሰባተኛው ካንቢራ ካንቢራ ማለት
ሌላኛው ወይንም ሌላ። ከንብራ ማለት ሌላኛው ወይንም ሌላ። ለምሳሌ ሴና ከንብራ ነቲን ቢላችሁ አንድ ሰው ወይንም ሌላ ታሪክ ንገረኝ። ሴና ከንብራ ነቲን ሌላ ታሪክ ንገረኝ። ሴና ከንብራ ነቲን ሌላ ታሪክ ንገረኝ። ስምንተኛው ዱሎማ ያረጀ። እዚህ ጋር ይቅርታ ምን ብዬ ነው የጻፍኩት? ያረጀ እኔ ያልኩት ያረጀ ብላችሁ አስተካክሉት። ወይንም የቆየ። ዱሎማ ማለት ያረጀ ወይንም የቆየ ማለት ነው። ለምሳሌ መንኩን ዱሎማ ብል ይህ ቤት ያረጀ ነው አልኩ ማለት ነው። መንኩን ዱሎማ ይህ ቤት ያረጀ ነው አልኩ ማለት ነው። ዘጠነኛው ምን ይላል? ስሪ ሲሪ 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 ማለት ምን ማለት ነው? ትክክል የሆነ ነገር ምን እንላለን ማለት ነው? ስሪ እንላለን ማለት ነው። ትክክል የሆነ ነገር ስሪ። ኩኒ ለኮብሰ ስሪ ኩኒ ለኮብሰ ስሪ። ይህ ትክክለኛ ቁጥር ነው። ይህ ትክክለኛ ቁጥር ነው። ለኮብሰ ያው ቁጥር ማለት ነው። ስሪ ማለት ትክክለኛ ማለት ነው። አስረኛ አደ አደ ማለት የተለየ አደ የተለየ። ኢኒ ነመ አደተ ኢለ እሱ የተለየ ሰው ነው። ኢኒ ነመ አደተ ኢለ እሱ የተለየ ሰው ነው። 11ኛው ሙራሳ ሙራሳ ማለት ጥቂት ማለት ነው። ሙራሳ ጥቂት። ጉያ ሙራሳ ናፍኬን ጉያ ሙራሳ ናፍኬን ጥቂት ቀናት ስጠኝ ጥቂት ቀናት ስጠኝ። ጉያ ሙራሳ ናፍኬን ጥቂት ቀናት ስጠኝ። 12ኛው ኡመተ ህዝብ ኡመተ ህዝብ ፋይዳ ኡመታ ዱርሲ የህዝብን ጥቅም አስቀድም። ፋይዳ ኡመታ ዱርሲ ፋይዳ ማለት ጥቅም ነው። ኡመታ ህዝብ ነው ማለት ነው። ዱርሲ አስቀድም ማለት ነው። 13ኛው ፋይዳ ፋይዳ መጀመሪያ ላይም እንዳየነው ማለት ነው ጥቅም። ፋይዳ ጥቅም። ሰው መርዳት ጥቅም አለው። ሰው መርዳት ጥቅም አለው። ነመ ገርጋሩን ፋይዳ ቀብ ነመ ገርጋሩን ፋይዳ ቀብ። ፋይዳ ማለት ምንድነው? ጥቅም ማለት ነው። 14ኛው በዳ በዳ ማለት መጥፎ ነገር ምን እንላለን? በዳ ወይንም ደግሞ እዚህ ጋር አልጻፍኩትም እንጂ የራ ማለትም እንችላለን ማለት ነው። መጥፎ ነገር በዳ ይወከን መጥፎ እንላለን። ጉያ በዳ ካልን መጥፎ ቀን። ጉያ በዳ ወይንም መጥፎ ቀን እንላለን። የመጨረሻውና 15ኛው ወልፈካታ ተመሳሳይ ወልፈካታ እንላለን ማለት ነው። ወልፈካታ አናፊ እሺን ኡፈተ ወልፈካታ ቀብና እኔና እሷ ተመሳሳይ ልብስ አለን። አናፊ እሺን እኔና እሷ ኡፈተ ልብስ ወልፈካታ ቀም ተመሳሳይ አለን። አናፊሽን ኡፈተ ወልፈካታ ቀም እኔና እሷ ተመሳሳይ ልብስ አለን። ይሄ ነው ማለት ነው። ቪዲዮአችን እንደወደዳችሁ ተስፋ አደርጋለሁ። በጣም እነዚህ ቃላቶች በጣም ጠቃሚዎች ናቸው። እንደምትጠቀሙበት ተስፋ አደርጋለሁ። አዲስ የሆናችሁ እንደተለመደው ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ቪዲዮን ከወደዳችሁት ላይክ ማድረጉ አይረሳም ማለት ነው።